እሺ ባላችሁበት ስፍራ ሁሉ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፈው ኪዳን እንደገባንላችሁ ወይም ትምህርት አዘጋጃለሁ ብዬ እንደነገርኳችሁ ዛሬ ለመግቢያ ያክል አንድ ሐሳብ ይዣለሁ። ከዚህ ትምህርቱ ይቀጥላል። እንደ መግቢያ ይዤ የተነሳሁት ሐሳብ አለ። ምናልባት አንተ ወይም አንቺ ባለሽበት ወይም ባለህበት ሆነ ይሄን ትምህርት የምትከታተል ወንድሜ እና እህቴ፣ የጌታ ልጆች፣ የጌታ ቤተሰቦች አንድ ነገር አምናለሁ። ይህን መልእክት የት ሆነ እየሰማኝ ነው? ምናልባት ድካም ውስጥ ሆነህ ነው፣ ወይ ኃጢአት ውስጥ ሆነህ ነው፣ ወይ ተስፋ ቆርጠህ ነው፣ ወይ አዝነህ ነው፣ ወይ ተጋጭተህ ነው። ምን ውስጥ ሆነህ ነው ይህን ትምህርታውን የሚሰማው? ወይ የአገልግሎት ትርጉም ጠፍቶብህ ነው፣ ጣዕሙ ጠፍቶብህ ነው፣ ትርጉም አልባ አገልግሎት እያገለገልክ ነው። በአገልግሎት ሐዘንተኛ ነህ፣ ደስተኛ ነህ፣ አገልግሎት መሮሃል ወይ ጣፍጦሃል? ምን ውስጥ ሆነህ ነው? ይህን ትምህርት ተከታተለኝ። ምናልባት እግዚአብሔር ላንተ ሊሆን ይችላል ወይም ላንቺ ሊሆን ይችላል ይህን ትምህርት ይዤ እንዲቀርብ እግዚአብሔር የፈለገው እና አገልግሎት ቢታወቅ ባይታወቅ ቢሰማ ባይሰማ አንድ ነገር ማወቅ አለብህ። ከዚህ በታች እኔ የሚያነሳውን ሐሳብ እኔ መጋቢ ተካልኝ ይባላል። ያገለገልኩባቸው ብዙ ሀገሮች አሉ፣ ብዙ አካባቢዎች አሉ። ለምሳሌ ምዕራብ ኦሮሚያ አካባቢ በጣም ብዙ ከቀበሌ እስከ ወረዳ አገልግያለሁ። ለምሳሌ እንደ ሀገረ ማርያም ወይም ቡሌ ሆራ፣ ገርባ፣ ቀርጫ፣ ብሊዳ፣ ድቢሳ፣ ኤላፋርዳ ከዛም አልፎ ደግሞ ኤላ ዲማ የሚባልበት እንዲሁም ዛሬ ገደብ ላይ ድላ እንዲሁም ደግሞ ወደ ወርቃ፣ ጫልቤሳ፣ ጎትቲ፣ አሎባሪቲ እንዲሁም ዳዳቶ፣ በዴሳ፣ ጮርሶ፣ ፍሳገነት አልፎ ደግሞ አርባ ምንጭ፣ ወላይታ እግዚአብሔር እድል ሰጥቶኝ አንዳንድ ቦታዎችን ዞሬ አገልግያለሁ። አገልግሎት ከጀመርኩ ምናልባት ወደ 20 ዓመት ሊጠጋኝ ነው። 1998 ላይ ነው አገልግሎት የጀመርኩት ገና ምንም ሳላውቅ ምንም ሳልረዳ ነበር ማገልገል የጀመርኩት። ያገለግል ግን ብዙም አገልግሎቴ እዚህን አክል ተቀባይነት ያለው አልነበረም። ግን እግዚአብሔር አምላክ ዛሬ ላለሁበት ደረጃ ሊያለማምደኝ እያገለገልኩ መጥቻለሁ እና በእነዚህ አገልግሎቶች ሁሉ ብዙ ነገር እግዚአብሔር አምላክ አስተምሮኛልና ዛሬ የአገልግሎት በሮች በስቶልኝ ቢያንስ ከዓመት እስከ ዓመት አገልግሎትን አገለግላለሁ። አንድ እረፍት ሳይኖር በተለያየ ቦታ እየሄድኩኝ አሁን ያለሁበትን ቦታ ላይ አገልግሎቶችን አገለግላለሁ። ነገር ግን ነጋዴ ነበርኩ። ወርልድ ቪዥን ላይ ሰራተኛ ነበርኩኝ። ደሞዝተኛ ሆኜ ሱፐርቫይዘር ነበርኩ እዛ ውስጥ። በንግድ ደረጃ ደግሞ ከአባቴ ጋርም ሰርቻለሁ። አባቴ ባለጠጋ ሰው ነው፣ ሀብታም ነው። ከሱ ጋርም ሰርቻለሁ። በግሌም ደግሞ ሰርቻለሁ። ከወንድሞቼ ጋርም ሰርቻለሁ። ዩኒቨርሲቲ ምሩቅ ነኝ፣ ተምሬያለሁ። ግን ወደ አገልግሎት እንዲመጣ ያደረገኝ ነገር ቢኖር አንድ ነገር ነው። እሱን ዛሬ እንድትለይ የሚያነሳል። ያንን ነገር አሁን የሚያነሳል ምንድነው? እሱ ወደ አገልግሎት እንዲገባ ያደረገኝ ነገር ምንድነው? ነገሮችን ሁሉ ንቄ እንዲገባ ያደረገኝ አንድ ነገር ሰማሁ። አንተም አንድ ነገር ልብ በል። እርግጠኛውን ምንድነው? ያ እርግጠኛ የምትሆነው አገልግሎት እየጣፈጠህ እንድታገለግል ሁለት ነገሮች አገልግሎት ውጤታማ የሚሆነው በሁለት ነገሮች ምክንያት።
የመጀመሪያው ሰምተሃል፣ ሰምተህ ነው የወጣኸው። እግዚአብሔር ምን ብሎሃል? ምን ስላለህ ነው አገልግሎት የጀመርከው? ምን ሰምተህ ወጣህ? ማን ያለ እግዚአብሔር? ወንጌላዊ ነህ ነው ያለው? ነብይ ነህ? መጋቢ ነህ? ሐዋርያ ነህ? ዘማሪ ነህ? ምንድነው እግዚአብሔር ብሎህ አንተ አገልግሎት የጀመርከው? በስነ ስርዓት ከልዑሉ ሰምተሃል? ከቅዱሱ ሰምተሃል? ምን ብሎሃል እግዚአብሔር አምላክ? ምን ስለተባልክ ነው ጀመርከው አገልግሎት? አሁን አገልግሎትን ፓወርፉል ከሚያደርገው ነገር አንዱ ምንድነው? ሰምቶ መውጣት። ምን እንዳለ እግዚአብሔር። ምክንያቱም በዛ ነገር ስታገለግል እግዚአብሔር አንተ ይሄ ነህ ብሎ ባለው ነገር ስታገለግል ፍሬ አለ። አገልግሎትም ሞገስ አለው። ሞገስ አለው። እሱ ጠርቶ ከሆነ ከንጉሱ ሰምተ ከሆነ ከንጉሱ ካልሰማይ ትወዛገባለህ። ማን ነው አንተን የጠራ? ማን ነው አንቺን የጠራሽ? ምን አለሽ እሱ? ወይ ወደሽ ነው ገባሽበት፣ ወይ ተገደሽ ነው ገባሽበት፣ ወይ ደግሞ ተጠርተሽ ነው ገባሽበት። ጠሪውን በደንብ ትኩር ብለሽ እንድታስቢ ነው። አንተም እንድታስብበት ነው። አንተ እንድታስብበት። ማን ነው እሱ የጠራ? አንዳንድ ሰዎችን ሰው ይጠራሉ። ቤተክርስቲያን አንዳንድ ጊዜ እንዲያይታ ሰዎች ትምህርት ተምረው ከጨረሱ በኋላ በማየት ይጠራሉ እና እስቲ ወንጌል እንላክ ብሎ ጠርተው አንተ ብታገለግልስ፣ አንቺ ብታገለግልስ፣ ከዚህ በኋላ ያለሽን ዘመን እንዲህ ብትሆን ብሎ ይጠራሉ ሰዎች። ይሄ ሰው ከሰው ነው ሰማው። ልብ በሉ። ከሰው ሰምቶ የወጣና ከእግዚአብሔር ሰምቶ የወጣ ሰው አይገናኝም። ምክንያቱም የቤቱ ባለቤት ካልጠራህ አንተ እንግዳ ነህ። የቤቱ ባለቤት ጠርቶ ና የቤተ ሰራተኛ ሁን ካላለ አንተ ወይም አንቺ እንግዳ ናቸው። ለጥቂት ጊዜ ቆይታችሁ ከዛ በኋላ ውልቅ። ነገር ግን የቤቱ ባለቤት ጠርቶ ከሆነ የቤቱ ባለቤት ጠርቶሽ ከሆነ ፍሬ ያለሽ። ማንም ተዋግቶ አይችልም። ማንም አንተን ከፍቶ አይችልም። ማንም አይችልም። ማንም ምንም ሊያደርግ አይችልም። እሱ ጠርቶ ከሆነ ባለቤቱ፣ የቤቱ ባለቤት፣ የሥራው ባለቤት ና ብሎ ጠርቶ አሰማርቶ ከሆነ አንተ ባለድል ነህ። ቃል እግዚአብሔር አንድ ቦታ ላይ ምንድነው የሚለው? አንድ የሚናገረው ነገር አለ። ምን ይላል? ኢሳይያስ ምዕራፍ 62 ላይ ቁጥር 2 ሄደን ስንመለከት እግዚአብሔር በሚጠራሽ በአዲስ ስም ትጠሪያለሽ። ነብዩ ኢሳይያስ እና ይሄንን እግዚአብሔር በሚጠራህ ስም ተጠርተህ መጥተህ ከሆነ እመነኝ፣ መድረኮች አሉ ከፊት። እመነኝ፣ መድረኮች አሉ ከፊትሽ። እመነኝ፣ ከተደበክበት ትወጣለህ፣ ቁጭ ካልክበት ትነሳለህ። እግዚአብሔር ጠርቶ ከሆነ ምናልባት ሰምተህ ወጥተህ የተወዛገብክ ከሆነ እግዚአብሔር የጊዜ ባለቤት ነው። የጊዜ ባለቤት ነው። ጊዜን ያመጣል። ዛሬ እኛም ተርበናል። ለመጀመሪያ ጊዜ ኮንፈረንስ የርኩ ጊዜ ተሰጠኝ 40 ኪሎ ሜትር በእግር ተጉዤ ደርሶ መልስ 20 ኪሎ ሜትር መሄድ ነው፣ 20 ኪሎ ሜትር መመለስ ነው። ለመጀመሪያ ጊዜ የተሰጠኝ 50 ብር ነው። 50 ብር 40 ኪሎ ሜትር ተጉዤ ማለት ነው። ደርሶ መልስ 3 ቀን ኮንፈረንስ አገልግዬ ለመጀመሪያ ጊዜ እሱ አልነበረም ሲታየኝ የነበረው። ጥቅሙ አልነበረም፣ ረብ አልነበረም ሲታየኝ የነበረው። ምንድነው ሲታየኝ የነበረው? መድረኮችን አብዛልኝ፣ ሀገር አዞረኝ። ለኔ ገንዘብ አይደለም የሚያስፈልገኝ፣ ለኔ አገልግሎት ነው። መቀመጥ አልፈልግም፣ ወንበር አልፈልግም፣ ቢሮ አልፈልግም። አንድ ቸርች ላይ ተወሽቄ ቁጭ ብዬ ገንዘቦችን መብላት፣ ደሞዝ መብላት አልፈልግም። እኔን ተንቀሳቃሽ አድርገኝ፣ ለኔ መድረኮችን ስጠኝ ብዬ ልዑሉን ጠይቅ ነበር። ጠርተኸኝ ከሆነ መድረክ ስጠኝ፣ ካልጠራኸኝ ደግሞ ምን ሰራለሁ? ሰርቼ ልብላ፣ ለኔ ፍቀድልኝ ብዬ ንጉሱን ጠይቀው ነበር ጌታ። ታዲያ እንዴት አንተ ወደዚህ መጣ? እንዴት ታዲያ ወደ መጋቢነት እንዴት መጣ ብለህ ካልከኝ፣ ወደ መጋቢነት የመጣሁትም ወደ ጋብቻ የገባሁትም
ትምህርት ቤት ዩኒቨርሲቲ የገባሁትም አሁን ያለሁበት ምድርም ቁጭ ያልኩትም ሰምቼ ነው። ከንጉሱ ሰምቼ ነው። ከንጉሱ ሰምቼ እሱ አሰምቶኝ ቁጭ ያልኩት እና ለመጀመሪያ ጊዜ ዩኒቨርሲቲ ያለው እግዚአብሔር አንድ ነገር ተናገረኝ ስላችሁ በድምጽ አይደለም፣ በነብይ አይደለም፣ ቃል እንዲከፍቼ አይደለም። ናፕ የሚባል ዩኒቨርሲቲ የገባችሁ ካላችሁ ያው ትኖራላችሁ ታውቃላችሁና ናፕ የሚባል ከምሳ በኋላ ምሳ ከተበላ በኋላ ትንሽዬ ሽልብታ ይተኛል ከሰዓት ላለው ትምህርት ለመድረስ ማለት ነው። እና እንዳይደብር ከሰዓት እንዳይደብር ትንሽ እንቅልፍ ወስደህ ትሄዳለህ ከ7 እስከ 8 ሰዓት ባለው ጊዜ ውስጥ እና በዛ ተኝቻለሁ። የዚህና የሁለተኛ ዓመት ዩኒቨርሲቲ ተማሪ ነበርኩ አርባ ምንጭ ዩኒቨርሲቲ እና እዛ ያለው እግዚአብሔር አምላክ ተኝቼ አንድ ነገር አየሁ። ምንድነው? ሁለት ሰዎች እኔ ከተኛሁበት ይዘውኝ ይሄዳሉ። ይዘውኝ ይሄዱና አየር ላይ ፍጥነት አይደለም ይዘውኝ ሲሄዱ በጣም ነው የሚፈጥኑት። እየፈጠኑ ነው ይዘውኝ የሚሄዱት እና ይዘውኝ ሄደው በረው ይዘውኝ ሄደው የሆነ ግለሰብ እዚህ ጋር እንደ ወርቅ ያለ ነገር እንደዚህ ያደርገዋል። ወርቅ እንደዚህ ያደረገው እዚህ ጋርም እንደዛው አድርጓል። እዚህ ጋርም እንደዛው አድርጓል። በጣም እንዲህ ብሎ ቆሟል። ሲሄድ ቆሟል። ፊቱን ወደዛ ዙሮ እኔ ከዚህ በኩል ነኝ ያለሁት ወደ ቤት ልገባ ነው። ቤቱ ደመና ውስጥ ነው ያለው። የሚረገጠው ደመና ነው። ግድግዳው ደመና ነው። ከላይ እንዳለ ደመና ነው። እንደዛ ለኔ የተገለጠልኝ ለኔ እግዚአብሔር እንግዲህ በተለያየ አቅጣጫ ለሰው ልጆች ይገለጣል። ሰዎች በሚረዱት ሁኔታ ማለት ነው። ስለዚህ ልክ ሲሄድ ትልቅ ሶፋ ነበር። ይሄን የሚያክል ትልቅ ሶፋ ቢያንስ ወደዚህ እንዲህ 4 ወይ እንደዚህ 3 ቢሆን እንደዚህ 3 ሜትር እንደዚህ ትልቅ ሶፋ ነጭ ሶፋ በጣም ግዙፍ የሆነ ሶፋ አለ። በጣም ነጭ ነው፣ ግዙፍ ነው። ይሄ አካል ከሶፋ በስተጀርባ ነው ያለው። ከሶፋ በስተጀርባ ላይ ቆሟል። እንደዚህ ብሎ ቆሟል። ወደዛ ፊቱን አዞሮ ጀርባውን ለኔ ሰጥቶኛል እና በህልም ነው የሚያየው እና ፊቱን ወደ እኔ ሳያዞር ተካልኝ መጣ ያለ ግባ አለ። ልክ እኔ ደመናን እንዲህ ጎንበስ ብዬ ሲመለከት ደመና ነው የሚረግጠው። ምናልባት ይሄ ነገር ሲያረጋግጥ መቆም ይችላሉ ደመናው ላይ ቆም ያለውና ቀስ እያልኩ እየፈራው ስራመድ ከመቼው ዘሎ ከሶፋ ፊት የነበረው ዘሎ እኔ ጋር እንደመጣ አላወኩም። ዘሎ ፊት የመጣ ከዛ እቅፍ አድርጎ ይዘኝና 3 ጊዜ ሳመኝ። እዚህ ጋር ሳመኝና እንኳን ደህና መጣህ አለ። ከዛ በኋላ እንደዚህ አለ። ሲሰማኝ ነው የሚያየው፣ ግን እዚህ ጋር የሆነ ነገሮች መኖራቸውን አውቃለሁ። እዚህ ጋር የሆነ ነገሮች አድርጓል። እንደ ወርቅ ያሉ እንደዚህ እንደ አክሊል ያሉ ነገሮችን አድርጓል። እዚህ ጋር ትልልቅ ወርቆችን አድርጓል እና እቅፍ አድርጎ ሳመኝና 3 ጊዜ ሲሞኝ ከዛ ሄድና ሙሉ ወንጌል አገልግል ብሎ አለ። እሺ አልኩ። በዛው ሰዓት እሺ ብዬ ስል እንደዚህ አለ። የምታገለግለው በዚህ ጸጋ ነው የምታገለግለው አለ። 3 ጸጋ ነገረኝ። ከዛ እሺ አልኩ። እሺ ስል ሄድ በቃ አለ። ልክ በቅጽበት ወደ ኋላ ዞር ስል እነዛ ቅድም ይዘውኝ የመጡ አካላት ቀጥ አድርጎ ያዙኝና መልሰው ወደ ምድር አመጡኝ። አልጋዬ ላይ የተኛሁበት ዩኒቨርሲቲ አልጋ ውስጥ ነበርና ከዛ እዚህ አምጥተው ይጥሉኛል። ስትሉኝ ብድግ ብዬ ተነሳው የነቃ ህልም እያየሁ ነው። መጽሐፍ ቅዱስ ነበረና አጠገቤ ቶሎ ብዬ መጽሐፍ ቅዱስ ጀርባ ከኋላ በኩል ጻፍኩኝ። ያንን ነገር ያየሁትን ራእይ ጻፍኩኝ። እኔ ነበርኩት ኦሮሚያ ነበር፣ ባለቤቴም ያለች ኦሮሚያ ነበረች እና ወደዛ ሊሄድ ነው ከተመረኩ በኋላ ከዩኒቨርሲቲ ሲወጣ ተመርቄ ወደዛ ሊሄድ ስመጣ ጦርነት ነበረ 2010 ላይ በግጂና በገዶ ማህበረሰብ መካከል 2010 ላይ ግጭት ስለነበር መሄድ አልቻልኩም። ወደዛ መንገዶች በጣም አደገኛ ነበሩ። እዛ ልክ አረፍኩኝ። ባለሁበት ገደብ የሚባልበት አረፍኩኝ።
እዛ ባረፍኩበት ህልም አየሁ። አንድ ህልም አየሁ። 2010 ህልም አየሁ። ምንድነው የሚያየው ህልም? ነብይ መስፍን በሹ ያ ምስክርነት ነው። ምናልባት ወደ ኋላ ተመልሰህ ራስን እንድትመለከት አገልግሎትን እንድታይ እርግጠኛ እንድትሆን በአገልግሎት እርግጠኛ ሆነ ወደፊት እንድትሄድ ምን ሰምተህ ነው ወጣው? ምን አይተህ ነው መጣው? ምን ብሎሃል ጌታ? አገልግሎት ስትጀምር ጊዜህን ስትሰጥ ጊዜህን ለመስጠት ስትወስን አሁን አገልግሎት ውስጥ ገብተሃልና ወይ የገባችሁ ለመግባት የምታስቡት ለእናንተ ነውና ከዛ መስፍን በሹ በህልም ይመጣል። ማታ በህልም ይመጣና የሆነ ነገር ተሸክሞ ይሄዳል። ከኋላ መጣውኝና እንዲህ ዞር ብዬ ከኋላ ሲያይ መስፍን ነው። ዋው የእግዚአብሔር ሰው ሰላም ሲል በሰላም አትበለኝ ይሄ ሸክም ከብዶኛል ብሎ መሬት ያደርግና ከዛ እንዲህ ይለኛል ና አለ ልላክ ትሄዳለህ አለ። የት ልሄድ አልኩ። ይሄንን ሸክም ይዘህ ሂድ ይላል ነው። እሺ ብዬ ይሄንን ሸክም ከሱ ተቀብዬ ለመሸከም ብዬ ፈራው። አንድ ነገር ጠየቅኩ። ማን ነው የሚቀበለኝ አልኩ። ይሄንን ሸክም ሂድ ይቀበሉሃል ብሎ አለ። ይቀበሉሃል ሂድ አለ። ባይቀበሉኝስ ብዬ ስል ችግር የለውም ሂድ፣ ይሄንን ስልክ ቁጥር ያዝ አለ። 0916 ብሎ የመስፍን በሹ ስልክ ቁጥር ስንት እንደሆነ አላውቅም። 2010 በፊት የሚጠቀማቸውን አላውቃቸው፣ አሁን የሚጠቀመውን አላውቅም። ከሱ ጋርም እንዲህ ተገናኝተን አናውቅም። ግን በህልም ነው ሂድ ይሄንን ተሸክመ ሂድ ይቀበሉሃል ብሎ ባረፍኩበት ከተማ ገደብ በሚባልበት በዛ ነው ይሄንን ራእይ የሚያው። እዛ ይሄንን ነገር ተሸክሜ ተቀበልኩትና ስልኩን ጽፎ ሰጠኝ። እንካ ይሄንን ስልክ ብሎ ጽፎ ሰጠኝ። ሸክሙን ሰጠኝ። ሸክሙን ተሸክሜ ጉዞ ጀመርኩኝ። እሱ ወደ አመለከተኝ መንገድ ሂድ በዚህ በኩል ብሎ እና ጉዞ ጀመርኩ። እሱ በሰጠኝ መንገድ ምሪትና የሰጠኝ ነገር ተሸክሜ ጉዞ ተጓዝኩ እና መንፈሳዊ ዓለም እግዚአብሔር በህልም እንደሚናገር አውቃለሁ። እርግጠኛ 100% አምናለሁ በህልም እግዚአብሔር እንደሚናገር። ለዚህ ከሚያምኑት አንዱ ነኝ። ህልሞችን እስከ ዛሬ ድረስ ጌታን ካወኩበት ቀን ጀምሮ የጻፍኳቸው አሉ፣ ከ2001 ጀምሮ። ከዛ በኋላ ስለ ህልም ምንነት በደንብ ያወቅኩትና እግዚአብሔር በህልም ውስጥ መልእክት እንደሚያመጣ። ስለዚህ ይሄንን ህልም አየሁኝና ምንድነው ጌታ በዚህ ከተማ እያለሁ ለኔ የምታሳየኝ? እኔ ባለቤት ወዳለችበት ወደ ሮሚያ ሊሄድ ነው፣ ምንድነው በዚህ ምድር የምታሳየኝ ብዬ ስል አሁን የሚያገለግልባት ቤተክርስቲያን እንገደሙ ወንጌል እና ያለሁት ቃል ፕሮግራም ይሰጡኛል፣ ቃል አገልግል ብሎ ይሉኛል እና ሄዳለሁ እኮ ነው ወደ ሀገር ቤት ሄዳለሁ፣ ወደ ባለቤት ሄዳለሁ ብዬ ስል እስኪትሄድ ድረስ አገልግል አሉኝ እና እሺ ብዬ አንድ እሑድ የእግዚአብሔርን ቃል ይዤ ጉባኤ ቤት ቀረብኩ፣ አገለገልኩኝ። 2010 መጨረሻ አካባቢ ላይ ይሄን አገልግሎት አገለገልኩኝ። አገልግዬ ሲነሳ አሁን ወደዛ አልተመለስኩም። ቤት ተከራየሁኝና መኖር ጀምራለሁ። እዚህ የእግዚአብሔር ፍቃድ ቤት ተከራይቼ እንድኖር መኖር እንዳለብኝ የእግዚአብሔር ፍቃድ ምሪት ሰጠኝ። እዚህ ምድር ላይ ቤት እሰጥሃለሁ፣ ቤት ትኖርሃል፣ እዚህ ትኖራለህ የሚል እግዚአብሔር ምሪት ሲሰጠኝ እሺ ብዬ ተቀበልኩኝ። ምንድነው ይሄንን ደግሞ የሰማሁት ቴሌቪዥን ሲያይ አንተ ይላል። ማን ነው የሚለው? ይሄን መልእክት የሚያስተላልፈው እስራኤል ዳንሳ ነው። እስራኤል ዳንሳ ምን ይላል? በቴሌቪዥን ሲያገለግል እኔ ቁጭ ብዬ እያየሁ ነው። ቴሌቪዥን እንዲህ ብዬ እያየሁ ነው። ተመስጬ ሲያይ አንተ ቤት የለኝም እያልክ አይደል አንተ ይላል። ዋው! ድንግጥ አለ ውስጥ ያንተ መልእክት ሲሆን ይገባል። ልቤ ላይ ኮንፈርሜሽን አለ፣ ልቤ ውስጥ ማረጋገጫ አለ። አንተ ይኸው ዘንድሮ ያር ቤት ይሰጣል አለ። ዋው! እኔ ኦሮሚያ ቤት አለኝ፣ ትንሽም ትልቅም ኦሮሚያ ላይ ቤት አለኝና እዚህ ምድር ላይ ቤት ሊኖረኝ። ከዛ ያንን እሱ ያስተላለፈውን ትንቢት የኔ መልእክት መሆኑን በቴሌቪዥን ወሰድኩኝና እንጨት መሰብሰብ ጀመርኩ። እንጨት ሰብስቤ ቤት ለመስራት በቃ አሁን ቃል መጥቷል፣ ቤት መስራት አለብኝ እዚህ ከተማ ላይ
እንጨት ሰበሰብኩኝና 2012 ላይ ቤት ሰራው። 2012 ቤት ሰራው። በዚህ ጊዜ እንጀራ ፍለጋ አገልግሎትን አቆምኩኝና